በፋብሪካ የተቀነባበሩ ምግቦችን አዘውትሮ መጠቀም ለተለያዩ የአእምሮ በሽታዎች እንደሚያጋልጥ አንድ ጥናት አረጋገጠ። የአንጀት፣ የጡት፣ የጭንቅላት፣ የቆሽት ካንሰር በተጨማሪም እንደ ስኳር፣ የልብ በሽታና የመሳሰሉትን በሽታዎች የመፈጠር እድል እንደሚጨምር የተረጋገጠው ይህ አልትራ ፕሮሰስድ ፉድ ወይም ደግሞ በፋብሪካ የተቀነባበረ ምግብ አሁን ደግሞ የመርሳት በሽታ ወይም ዲሜንሻ የሚባለውን በሽታ የመከሰት እድል እንደሚጨምር አንድ ጥናት አረጋግጧል። በሰኔ ወር በሃርቫርድ የማህበረሰብ ጤና ኮሌጅ በተሰራ ጥናት የታሸጉ ምግቦችና በፋብሪካ የተቀነባበሩ ምግቦችን አዘውትረው የሚጠቀሙ ሰዎች በመርሳት በሽታ ወይም ዲሜንሻ የመጠቃት እድላቸው በ58% ሲጨምር በአእምሮ መዳከም ወይም ኮግኒቲቭ ኢምፔርመንት የመጠቃት እድላቸው ደግሞ በ46% ይጨምራል ተብሏል። በዚሁ ጥናት ጤናማ የሆኑ የተመጣጠኑ ምግቦችን የሚጠቀሙ ሰዎች በእነዚህ በሽታዎች የመያዝ እድላቸው በእጅጉ እንደሚቀንስም አረጋግጧል። ከ5000 በላይ ሰዎችን ያካተተው ይህ ጥናት ለብዙ በሽታዎች እንደ መንስኤነት እየተቀመጠ ያለው ይህ በፋብሪካዎች የተቀነባበረ ምግብ ወይም አልትራ ፕሮሰስድ ፉድ ከተለያዩ ዳይተሪ ጋይድላይኖች ላይ እንዲወጣ እንደሚያግዝም ተገልጿል።